ምን አይነት ፈጠራ ማይበረታታበት ዘመን ነው ጋይስ። አንድ ፈጠራ ነው ማሳያችሁ ጋይስ። ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በስህተት ኤርትራ ገብተህ ጦርነት አየር ላይ ነው አልቦቦ ዋጀፋ ቢዲ የፀጉር ማድረቂያ ነው በል ቀልብህ ነው እንደሚበራ እኔ ራሱ አሁን በረረ እያልኩ ለካ ቪዲዮን ሶስተኛ ዙር እያየሁ ወንድሜ መብረር ከኛ ነው። ዋናው ድምፁ ነው። ማንንም እንዳሰ እንዳይከትፍ አራታው ስክሮል ሳረግ ነው የምትነሳው። አንዱ ደግሞ ምን አለ ይቆያል መሰለኝ። በቃ ከበረረ ጥሩኝ ይመለሳል። አረ ወይኔ ጦስ አራታውኝ የኢትዮጵያ መሬት እንደዚህ በቀላሉ አይለቅም። አባ አይዞህ ትበራለህ። አንድ ቀን ቀድሞ የማሽን ጭንቅላትን ካላበረረ ገልብጠው ያጭዳል። ጋይስ ኢሞ ግን ደንበኞችን ሰብስቦ አልይዝም አለ። በቃ አልቦቦ ሲያንድ ጅንን የሆነ ሴትዮ ማንንም አይሰማም። እናዴት ኮንፊደንስ ፕሮ ማክስ። እስቲ ቪዲዮን አይተን እንመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ምን ያደርጋሉ ታዲያ ቲክቶክ ላይ? የኔ ቆንጆ ቲክቶክ እኮ የማይፈቀደው ለህፃናት ነው ማሬ። ለኛማ እንደውም እድሜያችን ጨርሰን ጡረታ ያልወጣን ሰዎች ኢንጆይ እንድናረግበት ነው የመጣው። እናንተ ህፃናት ቲክቶክ ውጭ እንጂኛማ የት እንሂድ ከሰፈራችን እናቴ። ለኛማ መንደራችን ሰፈራችን ነው እናቴ። እናንተ ስራ ያላችሁ ሰዎች ወጣቶች ሰርታችሁ ተለወጡ። ስራችሁ ላይ ፎከስ አድርጉ። ህፃናቶች ደግሞ እንደ እድሜያችሁ ነው ደጉ ማለት ነው። ቲክቶክ ላይ አትምጡ ተፈጥናችሁ። የሚያላምጥ ነገር ያለ አክብሮቱም አልቀረም ስድቡ ረቢ የኔ ቆንጆ አፍሽ ውስጥ ሄሎ በነጠላ ጫማ የሚራመድ አረ ወይኔ ጦስ አራታውኝ ጋይስ። የምር ኮሜንት ግን እንኳንም በፎቶ ተቻለ ጋይስ። የምር ይሄ ቪዲዮ አሳያችሁ ልመለስና ጋይስ አንድ ኮሜንት ነው ማሳያችሁ። የትም እንዳትሄዱ። ስትደር ነቀሰው ነበር ማለት ነው። ነቀሰው እዚህ ጋር አዶናይ ልነቀሰው፣ እዚህ ጋር ደግሞ ታኩርን ልነቀሰው፣ እዚህ ጋር ደግሞ ራስን ነው የምነቀሰው። ማንቸስተር አድናቂስ ነው እዚህ ጋር ማንቸስተር ነው የምነቀሰው። ማንቸስተር ነው መደግፈው ነው ማንቸስተር ነው። እዚህ ጋር አዶናይ ነው፣ እዚህ ጋር ታኩርን ነቀሰዋለሁ። ከዛ በኋላ አልቦቦ ዋጀፋ ቢዲ ይላል
Enus kala zakali zaga shego. የምሬን ነው። ልክ ሳየው ማለት ነው አእምሮዬ ላይ የመጣው ምስል ፍቅር ያደረገች ነፍስ ሸይ ወይኔ በላቸው። ውይ ገደልሽኝ። ወንድምዬ ወንድም አበባ ይዘህ በጊዜ ጋር አንድ ሰርግ ለማሳያችሁ ዛሬ ወደ ቪዲዮ። ወንድምዬ ወንድም አበባ ሙሽራ ሳይገባ የሚበላው የራሱን ከቤት ይዞ ወጥቷል። እንዴት ነው የራሱን ሰርግ ቤት እየሄደ ምግብ የምን መጋፋት ነው? በልቶ እስኪጨርስ ውጭ ብትቆዩ ምን ችግር አለ? ኧረ ተውኝ። ዋው እንዴት ነው የሚጠቀልለው? ይሄማ ሆድ ውስጥ ራሱ አይፈታም። ኧረ ወይኔ ሰው ኧረ ተውኝ። የጨርቅ ኳስ አስመስሎ ሊልከው ነው። ይዘህ በጊዜ ግባ። ኤክስ ነው በልተህ በጊዜ ግባ ነው። ይሄን ወድጄዋለሁ እናቴ። እንደዚህ ሰውዬ ነው አላማችሁ ላይ ትኩረት ማድረግ ያለባችሁ ጋይስ። እነሱ በጊዜ ገቡ፣ አምሽተው ገቡ፣ ነገ ገቡ። ዋናው ፉዱ ነው ብራዘር። ይመቻችሁ። ፖሊስ ጣቢያ አካባቢ አሽሽ የምታዞሩ ሰዎች ግን ረፍ የፈጣሪ ያለ እንደ ሀገር አንድ የጨለን ነው ጋይስ። ቪዲዮ እናሳይቻችሁ ልመለስና ኮሜንት አነብላችኋለሁ። ቪዲዮ የሚለው ሌላውን ተውት ባንዲራውን ገልብጡልኝ ነው የሚለው። እንደምታዩት ባንዲራው አረንጓዴ ቢጫ ቀይ መሆን ሲገባው ቀይ አረንጓዴ ቢጫ ምናዊ ሆነን ማለት ነው። ኮከቡ ብቻ ነው የሚለየን ጋይስ። ጋናዊ ሆነን ይሄን ኮሜንት ይሁን ግን አንተ ሄደህ ባንዲራችን ተገልብጧል አውቃችኋለሁ ብትላቸው ምን አለበት? የዜግነትህን ነው ያሉት። የሚያስቀው ሪፕሌይ ነው። ልነግራቸው ነበር እኮ ግን ኧረ ተውኝ እስከሚጠራ ብለው ደግሞ አንድ ቀን ማለት ከታች ወደ ላይ ሲያዩት ልክ መስላችሁ አሞራን እንዲስቅል። ለማንኛውም ይመቻችሁ። ኮሜንቱ ገዳይ ስለሆነ ነው እንጂ በባንዲራ ቀልድ የለም በሀገር ቀልድ